ፈተናን በተመለከተ አብዛኛው ትኩረታችሁ ራሱ ፈተናው ላይ የሚሆን ከሆነ ስህተት እየሰራችሁ ነው። አብዛኛው ትኩረታችሁ መሆን ያለበት ምን አውቃለሁ የሚለው ላይ እሱ ነው ፈተናውን የሚያሳልፋችሁ። ስለዚህ ፈተናውን የማልፍበት መንገድ ዘዴ እሱ ላይ ከመጨነቅ ይልቅ የተማርኩት ጉዳይ ላይ 4 ዓመት ሊሆን ይችላል፣ 5 ዓመት ሊሆን ይችላል። የተማርኩት ጉዳይ ላይ እዛ ኤሪያ ላይ ምን ያህል ተረድቻለሁ። ምክንያቱም ፈተናውን የሚያወጡት ኤክስፐርቶች ናቸው። እነሱ ሰዎች ዘርፉ ላይ ተማሪዎች ይሄንን ጉዳይ ቢያውቁ በዚህ ዘርፍ ዲግሪ ቢኖራቸው ኦር ዲፕሎም ቢኖራቸው ብቁ ናቸው ብለው ስለሚያምኑ የሚያወጡትን ፈተና እሱን እንዲመዝናችሁ አድርገው ነው የሚያወጡት። ስለዚህ መረዳት ያለባችሁ ነገር ትኩረታችሁ በአብዛኛው መሆን ያለበት ፈተናው ላይ ሳይሆን ስለ ፈተናው፣ ስለ ትምህርቱ ልትፈተኑ ስላሰባችሁት ጉዳይ ስላላችሁ ግንዛቤ እሱ ላይ በአብዛኛው አተኩራችሁ ሙሉ ጊዜያችሁን ሰርታችሁ ከነበረ you are almost there ፈተናውን አልፋችሁታል። ትኩረት የተማራችሁት ጉዳይ